ወደ እስልምና ልትመጪ የቻልሽ እንዴት ልትመጪ እስልምና ልትቀበይ ቻልሽ? ምን አነሳሳሽ? እስኪ ንገሪኝና። ቢስሚላህ እስልምና ለመቀበል ሳይሆን እኔ በመጀመሪያ እስላምን ስለምጠላ ነው በቅድሚያ ማለት ነው። ምክንያቱም ያው እኔ ተወልጄ በ3 አመት ነው ለቤተ ክርስቲያን የተሰጠሁት። ድምጼ ዛሬ ጥሩ አይመጣም እና ተወልጄ በ3 አመቴ ነው ለቤተ ክርስቲያን የተሰጠሁት። ምክንያቱም ቤተሰብ በስለት ነው ያገኘኝ። ስምረት ፈጠነ ነው የሚሉኝ። በስለት ነው ያገኙኝ ማለት ነው። እና ለቤተ ክርስቲያን ቃል ገብቶ ስለነበረ ለቤተ ክርስቲያን ነው የሰጡኝ። ከዛ ቤተ ክርስቲያን ነው አድጌም እዚህም ወደ ዩኒቨርሲቲ እስከምገባ ድረስ በቤተ ክርስቲያን ደረጃ ነበር ምኖር የነበረው ማለት ነው። ከዛ ቤተ ክርስቲያኑ ያው አገልጋይ ስለነበርኩኝ ወደ አዲስ አበባ ከዛ በኋላ ያው በቃ አዲስ አበባ ዩኒቨርሲቲ ገባሁ። አዲስ አበባ ዩኒቨርሲቲ ከመጣሁ በኋላ ደግሞ እስላም ለመሆን ሐሳብ ኖሮኝ ሳይሆን ያው የእስልምና ጉዳይ በቤተ ክርስቲያኑ ደረጃ እንድንማር አያደርጉም፣ እንድናውቅ ራሱ አያደርጉም። አህዛብ ተብሎ ስለሚጠራ ማለት ነው። አህዛብ ማለት ምን ማለት ነው? ካፊር እንደምን? አህዛብ ማለት እኛውን ካፊር አይደለም የምንላቸው፣ እነሱ ደግሞ አህዛብ የእሳቶች ናቸው ለማለት ነው። በቃ እንደዛ ብሎ ስለሚነግሩን ያው አህዛብ ብለን ነው የምናውቃቸው የነበረው ማለት ነው። ከዛ እንደ ድንገት እኔ ልደት ካፌ ሞላና ሜን ካፌ ሞላና ልደት ካፌ ተመደብኩኝ። አዲስ አበባ ውስጥ ዩኒቨርሲቲ ውስጥ 2 ካፌ ነው ያለው ምን በላበት ማለት ነው። አንደኛው ሜን ካፌ ይባላል፣ ሁለተኛው ደግሞ ልደት ካፌ ይባላል። ልደት ካፌ ሙስሊምም ክርስቲያንም ያለበት ነው። ክርስቲያኖቹ ወደ ግራ ይገቡና ሙስሊሞቹ ደግሞ ወደ ቀኝ ነው የሚሄዱት እንጂ ያው ይታያል ልደት ካፌ ውስጥ ማለት ነው። ሜን ካፌ ደግሞ የክርስቲያን ብቻ ነው። አሁን እኔ ያው ሙስሊም ከመጥላት የተነሳ የሆነ ውስጤ ጥሩ ስሜት አይሰማኝም ነበር። ምግብም ስበላ ራሱ ካዩዋቸው እንደ ወደ ላይ ማለት እዚህ አይነት ባህሪ ነበርብኝ። እዛ በቃ ስጠላ ስታይ አንድ ልጅ አላህ ይራህመት አላህ ጀነት ያድርጋትና ልጅቷ ሙስሊም ነች። ኮንዛ ትባላለች ልጅቷ ማለት ነው። ከዛ እቺ ልጅ ታይኝና እቺ ልጅ ለምንድን ነው እንደዚህ የምትሆነው? እኛን ስታይ ልብሳችን ሲነጋት ልብሷን ገብታ የምታጥብበት ምክንያት ምንድነው? እስኪ ቆይ እቺ ልጅ ማወቅ አለብኝ የሷን ነገር ትላለች እቺ ልጅ ማለት ነው። ከዛ በኋላ እኔ ደግሞ በቃ ካፌ ካልቀየራችሁኝ እዚህ አልሆንም አልኳቸው። ወደ ሜን ካፌ ሌላ ተማሪ መጥቶ ወደ ልደት፣ እኔ ደግሞ ወደ ሜን ካፌ ተቀየርኩኝ። ከዛ እንደዛ እያልኩ ያለች ልጅ ትመጣና ጅልባብና ንቀብ ትለብስ ነበር ልጅቷ። እኔ ግን እንደምትለብስ አላቃትም። ከዛ ትመጣና አንቺ ስምረት ትለኝ፣ ወይ እነዚህ ሙስሊሞች እኮ ከምንጠላቸው ለምን አውቀናቸው አንጠላቸውም ትለኛለች። አውቀናቸው ነው ምንጠላቸው? አዎ። እንዴት ብለን ነው ምናውቃቸው? መስጊድ ሄደን ነው እንዴ ስላት፣ አረ መስጊድ አንሄድም፣ እዚሁ የሚያስተምረን እናረጋለን፣ እኛ ደግሞ መጽሐፍ ቅዱስ እየወሰድን እናነባለን። ስለዚህ ያሸነፍን እንደሆነ ወደ ራሳችን እናመጣለን፣ የተሸነፍንም እንደሆነ ደግሞ አውቀነው እንተዋለን ትለኛለች። እሺ ተባባልን። ክርስቲያን መስላ ነው የቀረበችው? አዎ ልጅቷ ክርስቲያን መስላ ነው የቀረበችው። ከዛ እሺ ተባብለን ጥናት ጀመርን። አላህ ይራህመው ጀነት ያድርገውና ባለቤቴ በዛ ሰዓት አሚር ነበር፣ አህመድ ይባላል፣ የወንዶች አሚር ነበር። ከዛ ትሄድና እሷ አንድ ልጅ አለች እስላምን በጣም የምትጠላ ማወቅ ደግሞ ትፈልጋለች። ስለዚህ አንተ ሙስሊም መሆኔን አትንገሯት፣ እኔ ከሷ ጋር መጽሐፉንም ምኑንም እያቀረብኩና አነባለን፣ አንተ ደግሞ የዲኑን ጉዳይ አስተምረን ትለዋለች። እሺ ይላትና ባህል ማከል ላይ እንገናኝና ሁሌ እንማማራለን። እኛም መጽሐፍ እናመጣለን። ከዛ እኔ መጽሐፍ ሳመጣ መጽሐፍ አንብቢ ልኝ አነባለሁ። ያው ክርስቲያኖች ጋር ስላሴዎች 3 ናቸው፣ በባህሪ አንድ ናቸው ይላል። ስላሴዎች አብ ወልድ መንፈስ ቅዱስ ተብለው ይጠራሉ። አብ ማለት የተስተካከለ አምላክ ማለት ነው። ወልድ ማለት ደግሞ ከልጅ ልጅ ተወልጄ በ5500 ዘመን አድናለሁ ብሎ ለአዳም ቃል ስለገባለት ከማርያም ተወለደ ብሎ ይሰይሙታል። ሁለተኛው ፈጣሪ ማለት ነው። ሶስተኛ ደግሞ መንፈስ ቅዱስ የሚለው በእስትንፋስ የተፈጠረ ማለት ነው። እዛ ጋር ደግሞ ቁርአኑ ጋር ስናይ አላህ አንድ ነው፣ አይወልድም፣ አይወለድም፣ አይሞትም፣ አይሻርም፣ አይለወጥም ነው የሚለው። እዚህ ጋር ደግሞ ኢየሱስ ክርስቶስ አብ የነበረው ወልድ ሆኖ እንደገና ወልድ መንፈስ ቅዱስ ይሆናል። ስለዚህ ወልድ ማለት በሰው ልጅ ውስጥ ያደረ ነው። ፈጣሪ በፍጡር ውስጥ ማደር የማይችል ነው።
እንደገና ደግሞ መጽሐፋችን ላይ ራሱ ምን ይላል? እኔን ይላከኝ አብ ነው፣ አብን ያመነ የዘላለም ሕይወት ያገኛል ይላል። ይሄን የሚለው ማን ነው? ኢየሱስ ክርስቶስ ነው ማለት ነው። ከዛ በኋላ እንደገና ደግሞ ኢየሱስ ክርስቶስ በየስቅለት ወር በሚደረግበት ጊዜ ማለት ነው በሮብ ቀን ይያዛል። በሮብ ቀን ሲያዝ ይሁዳ የሚባል ነው የሚሸጠው ኢየሱስ ክርስቶስም ማለት ነው። እሱ ይሸጠውና ይህ የምስመው ነው ያዙት ይላቸዋል፣ ይዙታል። ከዛ በኋላ በጌተሰማኒ ወይም በደብረ ዘይት ተራራ ያሰቃዩታል፣ ይገርፉታል፣ ምራቅ ይተፋበታል፣ በግንድ ይታሰራል፣ እሾህ አክሊል ይደፋበታል። ከዛ በኋላ ሞቱ አይቀርም። ልክ ማሞቻው አርብ ቀን ሲደርስ ማለት ነው ኤሎሄ ኤሎሄ ለምን ሰበክተኒ፣ አምላኬ አምላኬ ለምን ተውከኝ ይላል። ማን ነው እንደዚህ የሚለው? ኢየሱስ ክርስቶስ ነው እንደዚህ የሚለው ማለት ነው። አምላኬ አምላኬ ለምን ተውከኝ፣ ኤሎሄ ኤሎሄ ለምን ሰበክተኒ ማለት በግዕዝኛ ነው። አምላኬ አምላኬ ለምን ተውከኝ ደግሞ በአማርኛ ነው አለ። ከዛ በኋላ ይህን ስናየው እዛ ደግሞ የአላህ ቁርአኑ ላይ ደግሞ ምን ይላል? 70 ጊዜ ብትበድሉኝ በቀን 70 ጊዜ ተውባ አድርጉ ተብሎ ተቀምጧል። ተውባ የሚደረገው ወደ አላህ ብቻ መሆኑ ይነገራል። እኛ ጋር ደግሞ የንስሐ አባታችሁ መንግስተ ሰማይ ቀርባለችና ንስሐ ግቡ፣ ንስሐ አባት ያዙና ኃጢያታችሁን ለንስሐ አባታችሁ ተናዘዙ ነው የሚለው። ኃጢያታችን ለሰው ነው የምንናዘዘው ማለት ነው። ከዛ ይቺን እውነቷን እያየው ስመጣ እንዲሁም ደግሞ ፈጣሪው ራሱ ሲሞት እንደዛ ሲገርፉት ሲሰቅሉት ማለት ነው አባቶ የሚያደርጉትን አያውቁምና ይቅር በላቸው ይላል። እና ፈጣሪ ከሆነ ወደ አባቱ መጸለይ ምን አስፈለገ የሚል አሰመርኩበት። ከዛ ኢየሱስ ክርስቶስ ሞተ፣ ተቀበረ፣ በሶስተኛ ቀን ከሙታን ተለይቶ ተነሳ፣ ወደ ሰማይ ወጣ፣ በአባቱ ቀኝ ተቀመጠ ይላል መጽሐፉ ላይ ራሱ ማለት ነው። ከዛ በኋላ ኢየሱስ ክርስቶስ ሞቶ የተቀበረ ቀን 3 ቀን ዓለምን ማን ጠበቀ ብለን የንስሐ አባቶቻችን ጠይቃቸው የእግዚአብሔር ጥልቅ ምርምር አይመረመርም እንዳትመረምሪ አለኝ። እንዴ አልኩኝና እሺ በአባቱ ቀኝ ተቀመጠ እኮ ነው የሚለው ስል አይ ይሄም የእግዚአብሔር ጥልቅ ምርምር አይመረመርም ይለኛል። እሺ የነፍስ አባትሽ እንደዛ የሚልሽ? የንስሐ አባት የነፍስ አባትና የንስሐ አባት ይለያያል። የንስሐ አባት ኃጢያት የምትናዘዥበት ነው። የነፍስ አባት ደግሞ ልክ ስትወለጂ ያው ግርዛት ምናምን የሚያደርግ ያ ነው የአይን አባት ወይም የነፍስ አባት ይባላል። ያው እና የንስሐ አባት ነው እንደዚህ የሚለው ማለት ነው። ከዛ በኋላ ደግሞ ምንድነው ኢየሱስ ክርስቶስ ራሱ ምን ይላል? በ6ኛ ወር ሉቃስ ወንጌል ላይ ማለት ነው በ6ኛ ወር መልአኩ ገብርኤል ከናዝሬት ከተማ ወደ ቤተልሔም ተላከ። የተላከው ማርያም ወደ ምትባል ወደ አንዲት ድንግል ነው ይላል። ወደ አንዲት ድንግል ነው ሄደና እሷን ደግሞ ምን ይላል? እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ እሱም ኢየሱስ ይባላል፣ እሱም ታላቅ ይሆናል፣ የአባቱን የዳዊትን ዙፋን ይወርሳል ነው የሚለው። ታዲያ እሱ ታላቅ ይሆናል ወይም ወንድ ልጅ ትወልጃለሽ ነው እንጂ ያለው ፈጣሪን ትወልጃለሽ ብሎ አላበሰራትም ገብርኤል ማለት ነው። እዛ ጋም ጅብሪል እንደዚሁ ነው ያለው በቁርአኑ ላይ ሲታይ ማለት ነው። ሲያበስራት እንደዚሁ ነው ያላት። ወንድ ልጅ እንደምትወልድ ነው የነገራት። ያ ደግሞ ነብይ እንደሚሆን ነው የነገራት። እዚህ ጋም ወንድ ልጅ እንደምትወልድ ነው የነገረው። ስለዚህ ይሄን ላይ ሰረዛሪጌ ሳየው እንዴ ይሄ ነገር እንዴት እንደዚህ ሊሆን ቻለ ብዬ ጠየቁት። ግን ለመሆኑ የመጀመሪያ ሃይማኖት የቷ ናት ብዬ ጠየቁት። የንስሐ አባት እስላም ነው አለኝ። እስላም ከሆነ ታዲያ እንዴት እኛ ክርስቲያን ሆን? በክርስቶስ ክርስቲያን ለመሆን ወንድ በ40 ቀን ሴት በ81 ቀን መጠመቅ አለባት አለ። ከ40 ቀን በፊት ወንድ ልጅ ከሞተ በተገኘበት ቦታ ይቀበራል አለ። ቤተ ክርስቲያን አይሄድም ማለት ነው። ምክንያቱም ክርስቲያን አይደለም እስላም ነው ማለት ነው። ስለዚህ ሴትም 81 ቀን ካልሞላት ማለት ነው በተገኘችበት ቦታ ወይ በግቢ ውስጥ እንደዛ ነው የሚቀበረው። ለምን? ክርስቲያን አይደለችም ማለት ነው። ስለዚህ ክርስትና የመጣ በክርስቶስ ጊዜ ነው። በ5500 ዘመን ልጅ ተወልጄ አዳምን አድናለሁ ብሎ ቃል ስለገባለት ነው የተወለደው ብሎ ስለሚያምኑ ማለት ነው። ከዛ በኋላ ይሄን ሁሉ ሳየው ምስል በቃ መጨረሻ ላይ የንስሐ አባቴ ጋር ሄድኩና አንተ የንስሐ አባቴ ወይ አቤት አንተ በስንት ወር ነው የተወለድከው አልኩት። በ9 ወር አለ። እኔስ አልኩት በ9 ወር አለ። አንተ ኃጢያት የለብህም አለብኝ። እኔስ ኃጢያት የለብኝም አለብሽ አለ። ታዲያ ፈጣሪ አንተ 2 ኃጢያት የራስህን ኃጢያት ተሸክመ የኔን ኃጢያት ተሸክመ እንዴት ፈጣሪ ጋር ልታስታርቀኝ ትችላለህ አልኩት።
ስለው ምነው ልጄ የሙስሊም ሰይጣን በልቶሻል ሰው እሺ አልኩኝና ተነስቼ ቤተክርስቲያን ውስጥ ገብቼ መጽሐፍ ማንበብ ጀመርኩ። የቤተክርስቲያን አገልጋይ ስለሆንኩ ቤተክርስቲያን በሶስት ክፍል ትከፈላለች ውስጡ ላይ ማለት ነው። አንደኛው ደብር ትባላለች፣ አንደኛው ቤተ መቅደስ ትባላለች፣ አንደኛው ምእመናን የሚቆሙባት ተብላ ትጠራለች። ቤተ መቅደስ ማለት መጽሐፍት ብቻ የሚቀመጡበት ነው። ደብር ማለት ደግሞ ሊቀ ጳጳሶች የሚቆሙበት ነው። ምእመናን መግቢያው የመጀመሪያ ህዝቦች የሚሰበሰቡባት ናት። ከዛ ቤተ መቅደስ ውስጥ ብዙ መጽሐፍቶች አሉ። ያው ቤተ ክርስቲያን ስለማገለግል ዘማሪም የሰንበት ተማሪም ነበርኩኝ። በዛ የተነሳ ቤተ ክርስቲያኗት እኔ ነበርኩ መጠርገው እንደገና መጽሐፍቶችን ማስተካከላቸው እኔ ነበርኩ። አው መጽሐፍ እያነበብኩ እያለ አንድ መጽሐፍ አገኘውና ያ መጽሐፍ ምን ይላል? ይሄ መጽሐፍ ከዚህ ቤተ ክርስቲያን ያወጣ በእግዚአብሔር ዘንድ የተቀጣ ነው ይላል። እንዲሁም ደግሞ መቅሰፍት ይወርድበታል ይላል። ከዛ የመጽሐፍ ቆይ እስኪ ምን ሚስጥር አለው ብዬ ከፍቼ ማንበብ ጀመርኩ። ሳነበው እግዚአብሔር የሚለው ቃል እግዚ ማለት በግዕዝኛ ገዢ ሲሆን ብሔር ደግሞ ብሔር ነው። ስለዚህ እግዚአብሔር የሚለው ቃል በአጠቃላይ የብሔሮች ገዢ መንግስቱ ኃይለማርያም መሆኑን ቁጭ አረኩት። ከዛ በኋላ እንደገና ምን ይላል? ያ እንትን ይላል ነብያላህ ኢሳ አለይሂ ሰላም ከኔ ኋላ የሚመጣ ነብይ አለ። ያ ነብይ እኔ ጫማውን ማሰሪያ ጉንብስ ብዬ ልፈታለት አልችልም። እሱ ነብይ መሐመድ ይባላል ይላል መጽሐፍ ላይ ነው ሰለላሁ ዐለይሂ ወሰለም ይላል። ከዛ ይሄ መጽሐፍ ብዙ ሚስጥር ስለሚኖረው አሁን ሁለት ፈጣሪዎችን ማወዳደር አለብኝ የሚል ውሳኔ ወሰንኩኝ። ማን? አላህና እግዚአብሔርን ላወዳደራቸው ማለት ነው። ከዛ ቤተ ክርስቲያን ውስጥ መጽሐፉን ይዤ ቆምኩና አንተ እግዚአብሔር አልኩት። ወይ እውነት እቺ ቤተ ክርስቲያን እቺ ክርስትና ቀጥ ያለች መንገድ ከሆነች እቺ ተስተካከለች መንገድ ከሆነች ማለት ነው እዚሁ ቤተ ክርስቲያን ውስጥ ይሄ መጽሐፍ እንዲያስኩኝ ታዋርደኝና መቅሰፍት ታወርድብኛል አልኩት። ከዛ አላህን ደግሞ አንተ አላህ አልኩት። እውነት እቺ እስልምና ቀጥ ያለች መንገድ ከሆነች ያንተ አንድነት የሚመሰከር ከሆነ ትክክለኛ የማትወለድ የማትሞት የማትሻር ጌታ ከሆንክ ይሄ መጽሐፍ አውጥቼ ኮፒ አድርጌ ለቤተ ክርስቲያን ውስጥ ከመመለስ ድረስ ትጠብቀኛለህ የውሳኔ ወሰንኩ በሁለቱ ፈጣሪዎች ማለት። ከዛ በኋላ መጽሐፉን ይዤ ወዲም ማንም የለም ይዤ ወጣው ኮፒ አድርጌ ይዤም ስመጣ ማንም የለም። ወይ አንተ እግዚአብሔር ለቤተ ክርስቲያንም አልሆንክም ለራሱም ለመጻፍም አልሆንክም እዚሁ ተቀመጣልኩና እሱን ቁጭ አድርጌ ወጣኝ። ከዛ በኋላ መስጊድ ሄድኩኝና ልክ አስራ ዛም ብሎ ሊሰግዱ ነው። ያው አንዋር መስጊድ ነው ሄድኩኝ። ከዛ በኋላ እኔ ሱሪ ነው የምለብሰው ጸጉሬ ለቅቄያለሁ። ወጭ ገባው ወንዶች ነው ወጭ ሲሉኝ እንዴ ሙስሊሞች ሰው አያመነጫጭቁም አልተባሉም እንዴ? እኔ እኮ የሆነ ነገር ልጠይቅ ነው የገባው ታውቃችሁ። ከዛ ምንድነው መጠይቅ ያለ? በቃ መጠይቅ ስለፈለኩ ነው። እስኪ ተዋት አለ ሸይጣን ማለት ነው። ገባውኝና አንተ ምንድነው ፊት የተቀመጥኩ አልኩት። እኔ ኢማም ነኝ አለኝ። ኢማም ማለት ምን ማለት ነው? አሰጋጅ ነኝ አለኝ። አሰጋጅ አንድ መንግስት በአንድ ህዝብ አንድ የሀገሪቷ ህዝብ በመንግስት አይደለ እንደሚመራ አለኝ። አዎ አልኩ። እስልምና በአንድ ኢማም ነው የሚመራልኝ ነው። አዎ እሺ እናንተ አሁን የምትሰግዱት ለመስጊዱ ነው ለምንጣፉ ነው ለማን ነው የምትሰግዱት? እኛ የምንሰግደው ማለት አንድ አላህ ብቻ ነው አለኝ። ታዲያ መስጊዱ ማን ነው የሰራ አልኩት። እኛ ነን የሰራነው አለኝ። እሺ ምንጣፉንስ? ምንጣፉ በእኛ እጅ የተሰራ ነው። እንዴት በእኛ እጅ ለተሰራ እንሰግዳለን አለኝ። ታዲያ ተሳስተናል ማለት ነው ወይ አሉ። እንዴ አው ተሳስታችኋል። ምንድነሽ አንቺ? አለ ክርስቲያን ነኝ አሉ። ታዲያ እናንተ እዚህ ቆማችሁ እዛ ጋር ለድንጋይ ተሰግዱ የለም እንዴ? ሰው ለድንጋይ ተሰግዳላችሁ አለ። ነው አው አሉ። እሺ አሁን ምንድነው ያጠፋሁት ነገር አለ? አው በጣም አጥፍተሻል። እስኪ ራስሽንና እኛን አለ። እዛ ራሴን አይቼ እነሱን ሳያቸው አንድ አይነት ነን። ምን ነው አልኩት። ተመሳሰልኩባችሁ እንዴ አልኩት። አዎ ተመሳስለሽብናል። አሁን አንቺ ወንዶችን እየጠራሽ ነው አለኝ። ምን አድርጉ ብዬ ነው መጠራቸው? ኑ እያልሻቸው ነው። እስኪ አሁን ስትንቀሳቀሽ እንዴት እንደምትንቀሳቀሽ አይተሻል አለኝ። ግን ሙስሊሞቹ ሴቶቹ ቀሚስ የለበሱት ቀሚሳቸው እንጂ የሚርገበገበው ሰውነታቸው አይርገበገብም አለኝ። ይሄ ስተት ነው እንዴ? በቃ እሺ ስተት አልሰራም አልኩኝ። ከዛ አሁን መስጊድ የተሰበሰባችሁ የተሰራው መስጊዱ ለምንድን ነው? ጥሩ ስራዎችን ልንሰራበት አላህ ልናመሰግንበት እንጂ ለሌላ ጉዳይ አይደለም። መስጊዱ የተሰራ ለዚሁ ነው አለኝ። እሺ አልኩና ተነስቼ ወጣሁኝ።
በርቺ ግን አላህ ሊያግዝሽ ይችላል አለኝ። እሱ አይታወቅም አልኩና ተነስቼ ወጣሁ። ከዛ የንስ አባቴ ጋር ሄድኩኝና እስካሁን ድረስ ጽዋ የሚባለው የሚጠጡትን ከፍቼ አይቼ አላቅም። ዝም ብለን ይዘናት መስዋዕት እየተሽከረከርን ያሸበሸብን እየወደቀን እንደልያን እንዘምርላታለን። ምን ውስጥ እንዳለ ግን አላቅም። ከዛ እንት ያልኩኝና ታቦትም ያቃጠላል ተብሏል። አንድ ጊዜ እንደውም ዘላችሁ እንደሆነ ራጉኤልን ስናዞር ማለት ነው ቆመ ቀጥ ብሎ ቄሱ አቁሞት ምንድነው ሲባል አንዋር ካልተነሳ አልገባም ብሏል አለ። ከዛ አንዋር መስጊድ ካልተነሳ አልገባም ብሏል አለ። ከዛ ዝም ብለን ቆምን ብዙ ሰዓት ማለት ነው። ዳራባ ምናምን በገዘኛ የደገመበትን ነገር አስፈታውና ማንቀሳቀስ ጀመረ። አባ እንዴት እንደዚህ ሊሆን ቻለ ታዲያ ስንለው ራጉኤል ምህረት አድራጊ አምላክ ስለሆነ መልአክ ስለሆነ ለአንዋር ይቅርታ አድርጎለት ነው አለንና አስገባ። ከዛ በኋላ ይዘነው ገባና አስገብተን ወጣን ራጉኤል ማለት ነው። እና ከዛ ምንድነው እሱ አልኩኝና አሁን ሄድኩኝና አባቴ ያልኩት ወይ ይሄው መስቀልም መጀመሪያ ታቦቱን ከፍቼ አየሁ። ከፍቼ ሳየው ታቦቱ እንጨት ነው፣ ከላይ ከውስጥ ስታይ ወርቅ ነው፣ ሌላ ምንም ነገር የለው። ግን ያቃጥላል፣ ይፋጃል፣ እንዳትነኩት ይዞ የሆነ በቃ ብዙ ነገር ነው የሚያስተምሩሽ እንዳትነኪ ማለት ለካ እነሱ ወርቅ እንዳይሰረቅባቸው ነው። ከፍቼ አየሁና ወርቅ ነው ያለው አልኩኝ። ለካ እኔም ጠጣ ጽዋስ ምን ይሆን እያልኩኝ ሮጬ ወደ ቤት ሄድኩኝ። ያንዳንዳችን ቤት ነው የሚገባ፣ በወር ነው ወደ ማህበር ወደ ያንዳንዱ ቤት የሚሄደው ደግሰም ማለት ነው። ከዛ ሮጬ ገብቼ መስዋዕቱን ክፍት ሳረጋት ማርያም ስዕልና ቆሎ አገኘሁ። ለካችን ነው እንደተሸክሜ ስዞር ነውና ከዛ በኋላ ሮጬ ከበሮውንም መስቀሉንም የትምህርት የቤተክርስቲያን ልብስም ይዤ ሄድኩኝ። ከዛ በኋላ ይዤ ሄድኩና አንተ የንስ አባቴ ያልኩት ወይ እንዴ አልኩኝ። እስከ ዛሬ መስገደው እስከ ዛሬ ማሸበሽብላት ይቺ ነበረች እንዴ አልኩና አሳየሁት። አንቺ ልጅ ምን ሆነሽ ነው አለ። የሙስሊም ሰይጣን በልቶሻል እንዴ አለ። አልበላኝም ግን ገና ሊበላኝ ነው አልኩት። አረ ልጄ እንዳትበላሻልና ተቆጣኝና በቃ እኔ አልፈልግም ብዬ ሰጥቻቸው መጣሁ። ገጠር ነው እንደዛ ያረክሽው? ለዚህ አዲስ አበባ ዩኒቨርሲቲ ነኝ እኮ አዲስ አበባ ዩኒቨርሲቲ ነኝ። ከዛ በኋላ አልፈልግም አልኩኝና ሰጠው። እንደውም የማርቆስ አገልጋይ ነበርኩኝ 6 ኪሎ ማለት ነው። ከዛ ሰጠውኝ ሰጥቼ መጣውና በቃ ይሄ ነገር ታሪክ መደረግ ታሪክ መታየት አለበት፣ በቃ እኔ ወደ እስልምና መቀየር አለብኝ የሚል ውሳኔ ወሰንኩ። ግን ሳልሰልም ቁርአን እንድቀራ ፈለኩኝ፣ ቁርአን መቅራት ማለት ነው። ከዛ ቁርአን መቅራት ጀመርኩ። በቃ አንድ ሱራ አፍዤ እመጣለሁ፣ ሲሆን 2 ሲሆን 3 አፍዤ እመጣለሁ። በ3 ወር ከ20 ቀን አከተምኩኝ 30 ጁዝ ማለት ነው። 30 ጁዝ አከተምኩኝ ሳልሰልም ነው መቅራት ያለብኝ በቃ አሁን አልኩኝና ጧት እየቀራው ማታ ቤተክርስቲያን ጉባኤ እየሄድኩኝ እየዘመርኩኝ እያሸበሸብኩኝ በ3 ወር ከ20 ቀን ቁርአን አከተምኩኝ። ከዛ ልክ ቁርአን እንዳከተምኩኝ በቃ አሁን ያለኝ አማራጭ መስለም ነው ያለብኝ የሚል ውሳኔ ራሴ ወሰንኩኝ፣ ሰለምኩኝ። ከዛ ከአባቴ ጋር አንድ ግቢ ነበር ምንማረው ዩኒቨርሲቲ ማለት ነው። ወላጅ አባትሽ? አዎ። ከዛ እንትን በሉ እኔ በቃ ሙስሊም መሆን ስለፈለኩኝ ለሙስሊም ዳረኝ አልኩት። ልጄ ማተቤን በጥሳለሁ እንጂ ለሙስሊም አልደረሽም ማለት አይ እኔም የፈለከውን ታረጋለህ እንጂ ለክርስቲያን አልዳርም አልኩት። ልጄ ለልጄ ብዬ ያስቀምጥኩት ሰው ስላለ ለሱ ነው ምድርሽ አለኝ። በፍጹም አልዳርም፣ ቆሽሸሽ አንቺን ማየት አልፈልግም አለ። አራኛ አልቆሽሽኩም፣ አንተ ያልተስተካከለ ህይወት ውስጥ ያለፈው አንተ ስለሆንክ እንደዚህ እንዳትለኝ ወጥተኛ አልኩት። ከዛ አባቴ አልፈልግም አለ። እኔ ደግሞ እሱ ካልፈለገ አልኩና በሸሪዓ ፍርድ ቤት ይሄው ያስቀራኝ አህመድ ማለት ባለቤቴ ማለት ነው። እሱ አገባኝ በሸሪዓ ፍርድ ቤት። ከዛ ልክ አግብቼ በ6 ወሬ ፔፐር ልሰራ ወደ ባህር ዳር ፕራክቲስ ወጣሁ። ከዛ ፕራክቲስ ወጥቼ ኮሽነር ለመሰብሰብ ነው የወጣሁት። ኮሽነሪን ሰብስቤ ቤተሰቦቼንም በዛው ሰላም ብዬ ስመጣ አላህ ሰበብ ያለውና ልክ 7 ሰዓት አካባቢ ነው በመኪና መስታወት ውስጥ ጓሮን ላይ ለካ ውሃው ላይ ፀሐይ አርፎበታል።
ያ የፀሐይ ሪፍሌክሽን ወይም ነጽብራቁ ከአይኔ ጋር በመኪና መስታወት ውስጥ ይገናኛል። ከዛ ራሴን እንደመሳት ሆኜ ወርቃለሁ። ሲወርቅ አውርዶ ውሃ ጨማምሮብኝ ኖርማል ሆንኩኝ መጣሁኝ። ከዛ በኋላ ፔፐሬን ሰርቼ አስገባሁኝ። ልመረቅ ሳምንት ሲቀረኝ ለሁለተኛ ዓመት ተማሪዎች ፕሮፖዛል ለመስራት ላይብራሪ ገባሁ። ኮሜርስ ገብቼ ከኮሜርስ ፕሮፖዛሉን ሰርቼላቸው ይዤ መጣሁ። በቃ ካፌ እንዳያመልጠኝ እያልኩኝ 6:30 ሆኗል ወጥቼ እየመጣሁ ያለ ሸራተን አዲስ አካባቢ ናይት ክለብ አብረን ምናመሽ ልጆች ነበሩ። እነሱ ሰላም ብያቸው ወደ ላይ ሳልፍ ግቢ ገብርኤል እንደዚህ ፍለፊት እያየሁ ቀይና ነጭ መኪና ተከታትለው ይመጣሉ። ቀይ መኪና እኔ ጋር እየተቃረበ ሲመጣ ጥቁር ከለር ሆነብኝ። ነጭ መኪና ደግሞ አመር ከለር ለብሶ መጣብኝ። ልክ መኪናው እኔ ጋር ሲደርስ አይኔ ጠፋ። በቃ ሰበቡ ይችላል። ከዛ በኋላ ቆሜ ያለቀስኩኝ። ምን እንደሆንኩ አላወኩም አልኩ። ቪዥታ ትንሽ ነገር ይታየኛል። ምንድነው ሲሉ እኔ ምን እንደተፈጠረብኝ አላውቅም፣ ግን አዲስ አበባ ዩኒቨርሲቲ ነው የመጣሁት። እስኪ ወደ አዲስ አበባ ዩኒቨርሲቲ ወሰዱኝ። ያ ነጭ መኪና ከኋላ የነበረው እሱ አዙሮ ወደ አዲስ አበባ ዩኒቨርሲቲ ወሰደኝ። ከዛ የስንቱ ነው ሲሉ እኔ የሚታየኝ ነገር የለም፣ ባካችሁና እንትን ከወሰዳችሁ ሐኪም ቤት ከወሰዳችሁ ወሰዱኝ አልኳቸው። ሐኪም ቤት ወሰዱኝ። ከዛ የግል እንትን ምልሊክ ወሰዱኝ። አንችልም አሉ። የግል ወሰዱኝ። የውጭ ዜጎች ናቸው የሚሰሩበት ኮሪያ ሆስፒታል ማለት ነው። 950,000 ብር ይከፈልና እንሰራላታለን ወዲያው ተባለ። ከዛን ፕሮፌሰር እንድሪያስ እሸቴ ነበሩ በዛ ሰዓት። በቃ ከምርቃት በኋላ እናደርግላታለን ተባለ። እሺ ተብሎ ተወሰነ። በቃ የምርቃቱ ቀን ከምርቃት በኋላ ይደረግላታል ተባለ። የምርቃቱ ቀን ትናንት የነበሩ ጓደኞቼ ትናንት የነበሩ ናይት ክለብ አብረን ምናመሽ እንዳልነበረ አብረን እንደፈለግን ስንሆን ያልነበረ ጓደኞቼ በሙሉ ጥሎኝ ወጡ ዶርም ውስጥ ማለት ነው። ከዛ በኋላ እኔ ውስጤ በቃ በጣም ተሰማኝ፣ ከፋኝ። ምንድነው እሱ አላህ በቃ ስላልፈለገኝ ይሆናል እንደዚህ ያረገኝ፣ ቢፈልገኝ ኖሮ እንደዚህ ባላረገኝ ነበር የሚል በውስጤ መጣ። ከዛ ቤተሰቤ ደግሞ አይኔ መጥፋቱን አልሰሙም። በስልክ ጭንቅንቅ ያረጉኛል። ከዛ ሲያጨናንቁኝ እናቴም አባቴም በር ላይ ቆሞ ነው የሚያጨናንቁኝ። ይሄ ክስተት ተፈጥሮብኛል እንዳላቸው ይሞቱብኛል የሚል በውስጤ መጣብኝ። እንዴት ብዬ ልንገራቸው? ከዛ በኋላ ምን ብዬ በቃ ጨነቀኝ። እንዴት እንደምነግራቸው ማለት ያለኝ አማራጭ ራሴን የማጥፋት ነው የሚል ውሳኔ በራሴ ላይ ወሰንኩ። ከዛ በኋላ አላህ ምክንያት አለው እንግዲህ ራሴን ለማጥፋት ስወስን ደግሞ ያው ቀላል ነው ራስ ማጥፋት። ቀስ ብዬ አልጋችን ተደራራቢ ነው የካምፓስ አልጋ ላይ ወጣሁኝ። ከዛ አልጋ ላይ ወጥቼ ትንሽ እጄን ከፍ ሳረግ ትንሽ የኤሌክትሪክ አገኘው ኮርኒስ ውስጥ ማለት ነው። ከዛ ዶርም ውስጥ እኮ ራሴን ላጠፋ። ከዛ ያቺውን ኤሌክትሪክ ሳብ ባረጋት ትመጣልኛለች። ሳብ ባረጋት መጨረሻ ላይ ተበጠሰ። ሲበጠስ እሳቱ እጄ ላይ አረፈ። ወስዶ ከአልጋ ላይ መሬት ላይ አፈረጠኝ። ከዛ እኔ ራሴ አንድ የመጮኝ ብቻ ነው ማስታውሰው፣ ምን እንደሆነ እንኳን አላስታውስም። ፕሮክተሯ ስትመጣ ለካ ደሜን እንትን ብሎ ወስዶ ተፍቶኛል ኤሌክትሪኩ ማለት ነው። ከዛ ወዲያው አምቡላንስ ተጠርቶ በአምቡላንስ ወደ ሐኪም ቤት ይዞኝ ወጡ። ምንድነው ሲባል በር ላይ ሌሎቹ ተማሪዎቹ ድህረ ምረቃው ሙቀዋል። ምንድነው ሲባል አንድ ስምረት ፈጠነ የምትባል ልጅ ከሳምንት በፊት አይኗ አይጠፋ፣ አሁን ደግሞ ራሷን ለማጥፋት ሞክራ እንደዚህ ሆናለች አሉ። የኔ ልጅ የባህር ዳር ናት አለ አባቴ። አዎ የባህር ዳር ልጅ ናት አሉ። ከዛ በኋላ እንዴት እንዲሆን አለ አባቴም እናቴም እዛወዳደቁ ይዟቸው ወደ ሆስፒታል እነሱንም ይዟቸው ሄዱ። ከዛ ሆስፒታል ገቡ። ሆስፒታል እንደገቡ እናቴ በዛው አረፈች። በዛው ድንጋጤ ሞተች ማለት። ከዛ አባቴ ሲነቃ ባለቤት አርፋለችና የልጅህ ውጤት አልታወቀም ወሰድና እሷን ቀብረና ተባለ። እሱ ሄዶ እሷን ቀብሮ በሶስተኛ ቀን መጣ ወደ አዲስ አበባ ማለት ነው። ያው እኔ ሆስፒታል ነኝ ያለሁት የኔ ውጤት አልታወቀም። ከዛ ለ6 ወር ግሉኮስ ብቻ ከሰው ጋር ማውራት የለም ምን ነገር የለም። ሰውነቴ ዝም ብሎ ግሉኮስ ብቻ ይቀበላል። ሽንትም የሚያወጡ ዶክተሮች ነበሩ። ሁሉም ነገር የሚያወጡት ዶክተሮች ነበሩ ለ6 ወር ማለት ነው። ከዛ ልክ 6 ወር እንደሆነ በቃ እቺ ልጅ ወደ ባህር ዳር ይጻፍላትና ሪፈር አንተም እዚህ ልጆችን ጥለ ከምትሰቃይ እዛው ይዛሃት ሄደ እዛ ብታሳክማት ወይ ከዳነች ከሞተች ብትሞትም ያው በሀገር ይሻላል ተብሎ ሪፈር ይጻፍለታል። ከዛ አላህ Subhanahu Wa Ta'ala ግዴታ የለውምና አላህ ሁሉንም የሚችል ጌታ ስለሆነ በዛው እነሱ ሊያወጡኝ ባሰቡት ጧት ስፔሻሊስት ዶክተሮች ከውጪ ይገባሉ እዛ ሆስፒታል ላይ ማለት ነው።
ከዛ ስፔሻሊስት ዶክተሮች ይገቡና እኔን 8 ሰዓት ከሌሊቱ 8 ሰዓት ያያሉ። ሲያዩ እሺ ልጅ ስንት ቀኗ ነው ሲሏቸው 6 ወሯ ነው። ቀን አይደለም በቀናት የሚታሰብ አይደለም 6 ወሯ ነው አለ። ታዲያ ሙሉ ኤክስሪ አላስነሳችኋትም? የምትፈልገውን ነገር ክትትል አላደረጋችሁም ወይ ብሎ ዶክተሩ በዶክተሮቹ ላይ ጮኸ። እዛ ሲጠይቅ ሁሉ መሳሪያ የተሟላ አይደለም ለካ ሆስፒታሉ ማለት ነው። መሳሪያ የተሟላበት ሆስፒታሉ ዘሩልኝና ምርመራ አደርግላታለሁ አለ። ከዛ ምርመራ ሊደረግልኝ መሳሪያ ሙሉ ያለበት ጥበበ ሆስፒታል ወሰዱኝ። ከዛ ጥበበ ሆስፒታል ሙሉ ሜዲካል አስነሱኝ። ከዛ በኋላ ችግሬ 2 አይነት ሆኖ ታየ። ሀቢብ ውጡ ወደ ውጭ ተጫወቱ ታየ። ሀቢቢ ወደ ውጭ ተጫወቱ። ሪዮ ሙራድ ወደ ውጭ ተጫወቱ። እሺ አይ ስለሚሰማው ምን ይሰማችኋል? ከዛ በኋላ 2 አይነት ችግር ታየ። አንደኛ ሀቢቤን እርጉዝ ነበርኩኝ። ይሄ መጀመሪያ ልጅ አሁን ወጣ ያልኩት ማለት ነው። ሁለተኛ ደግሞ ደም አልነበረኝ። ልጅቷ አንደኛ እርጉዝ ናት፣ ሁለተኛ ደግሞ ደም የላትም። ስለዚህ ይቺ ልጅ ይሄ እርግዝና ከፍ እንዳይል ያደረገ ደም ነው፣ ደም የላትም። ልጁ ሞቶ ጀርባ ላይ ስለተጣበቀ በቃ በዚህ ምክንያት ልጅ ሊሆን አይችልም። ኦፕራሲዮን አድርገን ደግሞ እንዳናወጣ እንትን ደም የላትም። ስለዚህ ይቺ ልጅ ደም ይሰጣት ተባለ። ደም መጣልኝ። ደም እስኪዋህድ 3 ወር ፈጀ። ከዛ ስንት ይሆናል? 9 ወር አይደለም። ልጁ አንድ ቀን ተንቀሳቅሶ አያውቅም። አንድ ቀን የሆዴ ከፍታ አልጨመረም። እርጉዝ አልመስልም። በቃ ምንም ነገር የለም። እርጉዝ ነው የሚያስብል ነገር የለም። እዛ ልክ በ9 ወር መጣና ዶክተሩ ሙሉ ኤክስሪ አሁንም ሜዲካል አስነስቶኝ አይቶ ቤተሰብ ጋር ሄዶ ቤተሰቦቼን አናገራቸው። ሲያናገር በቃ እንፈርማለን ኦፕራሲዮን ተደርጎ ይውጣላት ተባለ። አሁን መጣና ራህማሊ ወይ አንቺ ልጅ ነሽ፣ ልጅም ትወልጃለሽ። ስለዚህ አሁን ይሄ ልጅ ሞቶ ጀርባሽ ላይ የተጣበቀ ነገር ስለሆነ ሲታይ አጥንት ብቻ ነው፣ አይጥ ነገር ትንሽዬ ነገር ነው የሚመስለው። ይሄ ልጅ እንደዚህ ስለሆነ ምንም ማደርግልሽም፣ አንቺ ልጅ ነሽ፣ ትወልጃለሽ፣ ይሄ ነገር ይውጣልሽ አለኝ። ዶክተር አልኩት ከናንተ ዘንድ ተቆርጧል፣ ከአላህ ዘንድ ግን አልተቆረጠም። ቤተሰቦቼ የፈረሙ እንዴ? ስለ አዎ ፈርሟል፣ ባለቤትሽ ብቻ ነው እምቢ ያለው አለኝ። ባለቤቴ ነው እምቢ ያለው? አዎ በቃ አላህ ካለየን በስተቀር የሰው ልጅ ሊለየን ስለማይችል ባለቤቴን ጥራልኝና አንተ ውጣልኝ። ከናንተ ዘንድ እንደተቆረጠ አላህ ከቆረጠው ማታ ኦፕራሲዮን ታረጉኛላችሁ አልኩት። እሺ አለኝና ወጣ። እዛ ባለቤቴን ጠራ። አህመድ አልኩት ወይ ላይ ረህማ ላይ ጀነት ያዘንለት ላይ ዘንለት አህመድ አልኩት ወይ እንግዲህ ዶክተሮች እንደዚህ ብለዋል፣ ከአላህ ዘንድ አልተቆረጠም፣ ከሰው ዘንድ ተቆርጧል። እውነት ከአላህ የሆነ ሂሳብ ያለን እንደሆነ እውነት የአላህ ባህሪዎች ከሆነ አላህ በእኛ የመጨከን ባህሪ ስለማይኖረው እስኪ አንተም ሂድና መስጊድ ላይ አልቅስ፣ እኔም እዚሁ ባለሁበት ረካቴን ሰግጄ አለቅሳለሁ። አላህ ይሄን ታሪክ የማይሰራልን ከሆነ እውነትም አላህ የለም ማለት ነው። ስለዚህ አላህ ይሄን ታሪክ መስራት አለበት ብዬ እሱንም ላኩት። እኔም 2 ረካ ሰገድኩኝና አላህዬ እውነት ያንተ ባሪያ ከሆንኩ አንድ ቀን ስጁድ ለአንተ ብዬ ወርጄ ከሆነ ያን ሁሉ ታቦታትን ጥዬ ወደ አንተ መጥቼ ከሆነ እስልምና ቀጥ ያለች መንገድ ከሆነች አላህዬ ያንተ አንድነት በአንድነት የሚመሰከር ከሆነ ያ ረቢ እነሱ እንዳሉት በድን ከሆዴ ውስጥ እንዳታወጣ ልጅ አድርገ ከሆዴ ውስጥ አወጣ ያልቅሼ ዱዓ አድርጌ ሰግጄ 2 ረካ ተመልሼ አልጋዬ ላይ ተኛሁ። ከዛ በኋላ ወዲያው መጥ ያዘኝ። ያ ረቢ አላህ እንደተባለው በድን ከሆዴ ውስጥ ሊወጣ ነው። እኔ ለአንተ ብቻ እንጂ ለማንም ችግሬን አልነግርም። ምን ነው ምን ሆነሻል ሲሉኝ ታማሚዎቹ አይ ትንሽ አማማ አድርጎኝ ነው እላቸዋለሁ። ሲበስብኝ አልጋዬ ያዝኩኝ፣ ሲቀለኝ ዝም እያልኩኝ መጨረሻ ላይ ማንም ዶክተር ሳይጠራ አላህ ታሪክ ሰሪ፣ አላህ ሁሉንም አሸናፊ ሀቢቤ ተወለደ። ልዩ አለቀሰ። ዶክተር ሞቷል ብሎሻል? ሞቷል በቃ የተረጋገጠ እኮ ነው። ወላሂ አንድ ቀን ሆዴ ውስጥ አልተንቀሳቀሰም። አሁን እንደውም ዛሬ ቦርጫም ነኝ። ሆዴ አንድ ቀን እርጉዝ አልመሰለም። በልቼ የጠገብኩ እንኳን አልመስለም፣ እንኳን እርጉዝ ልሆን ማለት ነው። አላህ ታሪክን ሰራልኝ። ሀቢቤ ተወለደ። ልክ እንደተወለደ አለቀሰ። ሲያለቅስ ልጅ እኮ ተወለደ ዶክተር ብሎ ሲጠሩት እንደ ሬሳ ይወለዳል እንዴ ያለ
አይ ዶክተር ሬሳ አንተ ነህ ካንተ ዘንድ ከእናንተ ዘንድ ተቆረጠ እንጂ ካላህ አልተቆረጠም አላልኩም ወይ ናና የሚደረገውን አድርግ አልኩ። መጥቶ አየው ሙቀት ክፍል ለ3 ወር ገባ። ከዛ በአመት ከ2 ወር የእናቴ ሞት ሰማሁ። ሞቷን አላቅም ነበር። ከዛ ወጣሁኝ ከሆስፒታል በአመት ከ2 ወር ነው ከሆስፒታል ወጣሁኝ። ልክ እንደወጣሁኝ አህመድን ባለቤቴን ጠራውና አህመድ አልኩት ወይ ና አልኩት። እሺ መጣና አህመድ አልኩት ስትጠራ የፈለክበት ቦታ የምትመጣልህን ሚስት እንደገና ደግሞ ስታዛት የምትፈልገውን ነገር የምታረግልህን ሚስት አግባ። እኔ አላህ ይሄን ልጅ ሰጥቶኛል፣ ይሄንኑ አሳድጋለሁ። በቃ እንደፈለክ የምታዛትን አግባ። ከዚህ በኋላ እኔ ለአንተ ልታዘዝ አልችልም አንተ ካልታዘዝክልኝ በስተቀር። ራህማ አለኝ አንድ ነገር ልንገር ይሻለኝ ቀድሞ የሚሞተው አላህ ነው የሚያውቀው። አንቺ አላህ አይንሽን ያጠፋ እኔ ደግሞ አካሌን ሊያፈርስ ይችላል አላህ አይታወቅም አለኝ። ስለዚህ እኔ የፈለኩሽ ለዛሬ ሰው ለነገ ድረስ ስለሆነ እስከ አኺራ ድረስ ስለሆነ በአላህ በዚህ አጠርጥሪኝ። እኔ በህይወት እስካለው ድረስ ካንቺ ምን ለይበት ምክንያት የለም ማለት ነው። አውሽ ከሱ ከሆነማ እንኖራለን አልኩ። ከቤተሰብም ተለየው። ከዛ በኋላ አብረን መኖር ጀመርን። ሪያድ ተወለደ። ሪያድ በተወለደ በ7 ወር ሙራዴን አረገዝኩ። ሪያድ ተወልዶ የ7 ወር ልጅ ያለ ማለት ነው። ከዛ እኔም ደብረ ዘይት ኩሪፍቱ ማናጀር ሆኜ ተቀጠርኩኝ። እሱም ስራ አግኝቶ ወደ ደብረ ጉራቻ ሄደ። ከዛ ሙራዴን የ4 ወር እርጉዝ ሆኜ 3ኛ ልጅ ነው ሙራዴ? አዎ ሙራዴን የ4ኛ ወር እርጉዝ ሆኜ ሀቢቤ ታመምብኛል። ሀቢቤ በጣም ይታመምና ከደብረ ዘይት ሆስፒታል ጥቁር አንበሳ ሆስፒታል ይጻፍለታል። ከዛ በኋላ ጥቁር አንበሳ ሆስፒታል ተጻፈለት። ደወልኩለትና አህመድ አልኩት ወይ ሀቢቤ በጣም ታሟል፣ አምቡላንስና ዶክተር ታዞለት ኦክሲጅን ተገጥሞለት ነው ወደ ጥቁር አንበሳ የሚመጣ ልጁ ማለት ነው። ምንም ራሱን አይችልም። እዛ እንደዚህ ስለሆነ ትመጣለህ ወይ ስለው እሺ ራህማ ይመጣለው፣ በቃ የሚደረገው ነገር አድርገሽ ይዝሽ ነይ እኔ እመጣለሁ አለኝ። እሺ ተባባልና አሁን ልጁን ገብቼ ቢሮን ፈርሜ ልጄን ይዤ አምቡላንስ እየመጣው እያለ ደወለልኝ። ወይ ራህማ እኔ ዛሬ ጭንቅ ብሎኛል ቀርቼ ነገ ልምጣው ያለ። አዎ በቃ ችግር የለውም እኔ አስገብቼ እጠብቃለሁ አንተ ቅርና ነገ ና አልኩት። እሺ አለኝና አሁንም ትንሽ ከቆየ በኋላ ደወለ። ምን ነው ስለው እየመጣው ነው አለኝ። ምን ነው ቅድም ጭንቅ አለኝ አላልከኝም ወይ ስል ቀደረ አላህ የቀደረው ነገር እኮ ራህመያ አይቀርም ማለት ነው። አዎ እሺ አላህ በሰላም ያምጣልኩና መጣ። አሁን እየመጣን ልክ ኢሚግሬሽን አካባቢ ስንደርስ ልጁ እንግዲህ በዶክተር እየታገዘ ነው ሄደው ይሻለው ኦክሲጅን ተደርጎለታል። መንቀሳቀስ አይችልም፣ መተንፈስ አይችልም። ልክ ኢሚግሬሽን አካባቢ ስንደርስ እማ አለኝ። ደንግጦ ተነሳ። ከእንቅልፍ የተነሳ ልጅ መሰለ። እማ አለኝ። ወይ ወላሂ እማ እኔ አልሞትም አባቴ አህመድ ግን ይሞታል ይላል። የ4 አመት ነው ሀቢቤ በዛ ሰዓት። እንዛ ሲለኝ ሀቢቤ ምን ታይቶ ነው አልኩኝ። ደነገጡ ዶክተሮች ሁሉ ደነገጡ። ሞቷል ብሎ የሚጠብቁት ልጅ ነው ሆስፒታል ውስጥ እንዳለ ነው እንደዛ የሚሆነው። ማን ህፃኑ በአምቡላንስ ይዘን እየመጣን ከቤት ከደብረ ዘይት እኮ ነው የመጣው። ልክ ኢሚግሬሽን አካባቢ ስንደርስ ነው እንደዚህ የሚለው ድንግጥ ብሎ ማለት ነው። ለካ ይሄ አላህ ሲያሳየው የነሱ ሬሳ ቀድመው ገብተዋል። 14 ሰው በአንድ ጊዜ የተጨፈጨፈ ጊዜ እኮ ነው ኤፍኤስአር ፍሬም በጥሶ ባዱላ ላይ ወጣ። ከዛ በኋላ 14 ሰው 12ቱ ሬሳ ነው የገባው። 2 ሰው በህይወት ነበረ ሲገቡ ማለት ነው። ከዛ ከሱሉልታ ላይ ነው የጨፈጨፋቸው። ከዛ በኋላ እንዲህ ያለ ይሄ ልጅ ማለት ያ ረቢ አላህ ምንድነው ያሳየ ካልኩና ዝም ብለን ስንገባ ፎቶዋቸው ተለጣጥፎ ምናምን እንትናቸው በቃ እንደዚህ ፊታቸው ማይታዩ ደግሞ በደም የተጨማለቁትም ማለት ነው መታወቂያቸውን እየፈላለጉ ብለዋል። ተጣጥፏል መታወቂያ ያላቸው ማለት ነው። እኔ አላልኩሽም ይኸው አባቴ ሞታል አላልኩሽም እንዴ ይላል። ልክ ግቢ ስንገባ ደግሞ ልጁ ህመም የሚባል ነገር የለውም ጠፍቷል በቃ ህመሙ። ከዛ በኋላ ገባን። ስንገባ 12 ሬሳ አለ። 13ኛ ላይ ያለው ባለቤቴ ነው። በደም ጭምልቅ ብሏል እሱ ራሱ ማለት ነው። ከዛ ትንሽ ያወራል። አህመድ ምንድነው ቀደራላ አላህ የቀደረው ነገር አይቀርም ብዬሽ የለም እንዴ ያለኝ ነው። እሺ አሁን ምን ተብለሃል ታዲያ? ኦፕራሲዮን ተደረገና ይወጣልሃል። አጥንት ተሰብሮ ገብቶ ነው ተብያለሁ አለኝ። እሺ
አለና የልጁ ህመም ቀርቷል። የመጡትም ዶክተር ወደሱ ነው። በቃ ልጁ ምንም የሚያመው ነገር የለም ኖርማል ነው። ከዛ በኋላ ወደ ኦፕራሲዮን ክፍል ወሰዱት። ወደ ኦፕራሲዮን ክፍል ሲወስዱት ኦፕራሲዮን ሳታደርጉኝ እስኪ ሚስቴን ጥሯት አላችሁ። ተጠራውኝና ሄድኩኝ። ረህማን ወይ ለሁለት ነገር አልহামዱሊላህ በስኪ አለኝ። ለምን አልኩት። ሙስሊም ስጠይ እንዳልነበረ ሙስሊም ላረገሻለሁ አለኝ። አልহামዱሊላህ እኛ በስንት አመት ነው ቁርአን ምናከትመው? በ3 ወር ከ20 ቀን እንድታከትሚ ደግሞ ያደረገሽ አላህ ነው። አልহামዱሊላህ በይ አለኝ። እሺ አልኩት። ከዛ በኋላ ደግሞ ሌላ ደግሞ ምክንያቶቹ ልንገርሽ አለኝ። አላህ አንቺን አስልሞ በ6 ወር አይንሽን ያጠፋበት አላህ ምክንያት አለው። ስለወደደሽ እንጂ ስለጠላሽ አይደለም። ይሄን ደግሞ ወቂ አለኝ። ሌላው ደግሞ ልንገርሽ አለኝ። በድን ሬሳ ነው የተባለው ልጅሽን አስነስቶ ቆማ የምትሄደው እናትሽን በሞት የወሰደበት አላህ ምክንያት አለው። ይሄን ወቂ አለኝ። ሌላ ደግሞ ልንገርሽ አለኝ። እኔ እናቴ እኔን እንደወለደችኝ በ3ኛ ቀን ባለቤቷ ሞተባት፣ አባቴ ሞተ አለ። እኔ በየቲምነት ነው ያደኩት፣ አንቺም ልጆቹን በየቲምነት ልታሳድጊ ነው አለኝ። ይሄም ምክንያት አለው። ደግሞ ባለፈው ነግሬሽ ነበር አለ። ቀድሞ የሚሞተውን አላህ ነው የሚያውቀው ብዬሽ ነበር። እኔ የማየውን አንስቶ አንቺ የማታየውን አላህ ያስተረፈበት ምክንያት አለው። ለልጆቹ አንቺ ልትሆኚ ብሎ ነው አላህ ያስተረፈሽ። ስለዚህ ይሄም ምክንያት አለው። ከአላህ ምክንያት ጠብቂ። ያንቺ አይነ ደግሞ በቁርአን ታሪኩን ታያለሽ። ይሄንንም ጠብቂ ያለኝ ነው። አዎ ሌላ ነገር ደግሞ አማናምልሽ ነገር አለ አለኝ። ምን አልኩት። በህይወትሽ እስካለሽ ድረስ ልጆቼ ለማንም ድርጅት እንዳሰጪብኝ አማና ይሁንብሽ አለ። ሌላው አማናምልሽ ደግሞ አለ ብትራቢ፣ ብትቸገሪ፣ ብትጠሚ ቤተሰቦችሽ ጋር ሄደሽ አክፍረሽ ልጆቼንም እንዳታከፍሪብኝ ይሄ አማና ይሁንብሽ አለ። ሌላ አማናምልሽ ደግሞ እኔ እህትም ወንድምም የለኝም አለ። እህትም ወንድሜም ሙስሊም እህትና ሙስሊም ወንድሞቼ ናቸው አለ። ስለዚህ አለ የሚመጡትን ሴቶች እህቶችሽን አክስት ብለሽ አስተዋውቂልኝ አለ። የሚመጡትን ወንዶች ደግሞ አጎት ብለሽ አስተዋውቂልኝ። ልጆቼ ባለ ብዙ አክስትና ባለ ብዙ አጎት መሆን አለባቸው። እኔ ደግሞ ልክ አማና እንደሰጠውሽ አለ ለምትነግሪ የህይወት ታሪክሽን ለምትነግሪያቸው ሰዎች የአማና ልጆች ናቸውና አማና ይሁኑባቸው ብለሽ ንገሪልኝ አለ። ስለዚህ አላህ እኔና አንቺን ዱንያ ያህል ይሄን ያህል እንድንወልድ አድርጓል። የምትወልጂው 3ኛም ወንድ ልጅ ነው። አላህ ሳብሩን ይስጥሽና ነገ በጀነት አላህ ያገናኘን። እኔ ኦፕራሲዮን ብታደርግ ባታደርጉኝ መሞቴ ላይ ቀር በህይወቴ አይጫወቱብኝ፣ አታስደርግኝ ኦፕራሲዮን አለ። ይሄን ዛዜውን ከተናዘዘ በኋላ እሱ ወደ አላህ ፊት ሄደ። ከዛ በኋላ እኔ እናቱ ጋር ወስጄ እንዲቀበር አስደረኩት። ተቀበረ። እናቱም እሱ በሞተ በ15 ቀኑ ሞቱ። ደዛው ተቀበሩ። ከዛ በኋላ ልጆችን ይዤ ወደ ደብረ ዘይት ሄድኩኝ። ደብረ ዘይት እንጂ ስራ መስራት እንደጀመርኩ አባቴ ይመጣና ልጄ እዛ መኖሬን ያወቁት በዛ ምክንያት ነው፣ በንዛዜው ምክንያት ነው። ከደብረ ዘይት እንደመጣ የታወቀ ማለት ነው። ልጄ እኔ ሚስቴን አጥቼ አንቺን ማጣት የለብኝምና ለምንድነው ልጅነትን የነፈክሽኝ ስለ አይ አባዬ እኔ በዲን ምክንያት እንጂ በምንም የነፈኩ ነገር የለም፣ ዲኔን አትንካብኝ እንጂ ልጅህ ነኝ አልኩት። ስለው በቃ አለቃሽን ስላስፈቀድኩኝ አንዴ ውጪ ምግብ በልተን እንምጣል እንሻልኩኝ። ወጣን በመኪና ምግብ በልተን ለምሰሪበት ከሪዞርት ውስጥ ከሪዞርት ውስጥ ማለት ነው። ወጣው። ከዛ ይዞኝ ወደ ባህር ዳር ከልጆቹ ለይቶኝ ማለት ነው ባህር ዳር ይዞኝ ገባው። የራሳቸው መኪና ስላላቸው ከዛ ገባ። ምን ታመጫለሽ አሁን አለኝ። ምንም አላመጣም አልኩት። ከልጆቼ ባለቤቴን የወሰደው አላህ፣ እኔን ደግሞ በህይወት እንዳለ ያለው እንዲወስደኝ ያደረገው አላህ፣ ለነሱም ምክንያቱን የሚፈጥርላቸው አላህ። እንደፈለክ አርገኝ፣ ባንተ እጅ ሞት ከሆነ እንደፈለክ አርገኝ አለ። እኔማ እንደፈለኩሽ ለምን አረግሻለሁ፣ ወስጄ ለቤተ ክርስቲያን ሰጥሻለሁ አለኝ። ከዛ ጧት ወስዶ ለክርስቶስ አምራ ጸበል ሰጠኝ። እቺ ልጅ ሙስሊም ሴጣን ነው ይበላት፣ የሙስሊም ሴጣን እስከሚለቃት ተብሎ መገረፍ ጀመርኩ። የ5 ወር እርጉዝ ነኝ እኮ። ከዛ እስከ 7 ወር ድረስ ቆሎ ብቻ እያበሉኝ ማለት ለ2 ወር ቆሎ ብቻ እየበላሁ ጧቱ ቄሱ ሲገርፈኝ ማታ ሲገርፈኝ ምን ሲለኝ መጨረሻ ላይ ምርራለኝ። ሰውነቴ ደም በደም ይሆን። ምንድነው የሚገርፉብሽ ምክንያት?
ሰይጣን እንዲለቃት ነው። የሙስሊም ሰይጣን እንዲለቃት ነው አስተሳሰባቸው ያ ነው። እንዴት የቄስ ልጅ እንዴት የታዋቂ ሰው እንትን ትላለች ሙስሊም ትሆናለች የሚል በውስጣቸው ስለነበረ እነሱ አጠቃላይ አይኔ የጠፋ ሙስሊም ስለሆንኩ ነው የነሱ አስተሳሰባቸው ማለት ነው። ከዛ 7 ወር ሆነኝ ራበኝ በጣም ሲርበኝ አባቴ ያልኩት ጠርቼ ወይ እኔ ባላሳዝንህ ወዴ ውስጥ ያለው ልጅ ያሳዝነ እሺ ራበኝ የሚበላ እንኳን አምጣልኝ አልኩት። ስምረትዬ እኔ እኮ ካንቺ ስንት ነገር አጥቻለሁ። ምን አጣ? አንደኛ ባንቺ ምክንያት ሚስቴን አጣሁ። ሁለተኛ ደግሞ የፈጠነ ልጅ ቤተክርስቲያን የረገማት ወይም ያወገዛት እያሉ ክብሬን አዋረዱኝ፣ ክብሬን አጣሁኝ። ስለዚህ እንደዚህ ቆሽሸሽ አህዛብ ሆነሽ ከማይሽ ሞተሽ ከናትሽ ጋር አፈር ውስጥ ብትደባለቂ ነው ይሻለኛል። እንግዲህ አባቴ አላህ ባንተ እጅ ትሞታለህ ካለኝ መሞቴ አይቀርም። ስለዚህ ችግር የለውም እንግዲህ ምንም ማድረግ አልችልም፣ ግን ዛሬ ምግብ ቢያንስ ምግብ ግዛልኝ አልኩት። ከዛ እስኪ ገዝቼልሽ መጣለሁ ብሎ ወጣ። ሲወጣ አንድ ሙስሊም ጸበል ሊጠቀም መጥቶ ሳለቅስ በዚሁ መሃል ልጅቷ እህቴ ተደውልልኝና ማለት ነው ረህማት ነኝ ወይ ልጆቹን የማበላቸውን አጥቻለሁ፣ እንደገና ደግሞ የቤት ኪራይ መከፈል አጥቻለሁና በቃ ሜዳ ላይ መውደቄ ነው ስትለኝ ሮዛ የአማና ልጆች ናቸው ለመስጊዱ ሰጅና የአማና ልጆች ናቸው ብለሽ ስጪ። እኔ ለራሴም ያለሁበት መከራ ውስጥ ነው። አላህ ከዚህ መከራ ያወጣኝ ቀን እመጣ ይሆናል አልኩና እያለቀስኩ እያለ አንድ ሙስሊም እህቴ ምን ሆነሽ ነው የምታለቅሽ ያለ አንተ ምንድነው ስለ ሙስሊም ነኝ አለ። እሺ አንድ ጥያቄ ጠይቃው ሙስሊም መሆን ግን ኃጢያት ነው ወይ አልኩት። አራ አይደለም አለ። ታዲያ ቤተሰቦቼ እኮ ሙስሊም ስለሆንኩ እንጂ ምንም የበደልኳቸው ነገር የለም በዚህ ምክንያት ነው እንዲሚያሰቃዩኝ ስል አረባ ለኔ ፖሊስ ይዤልሽ ልምጣ ይዘህልኝ ብትመጣማ እንዴት የተመረክ ነበር አልኩት። ተነስተው ሄዶ ለሙስሊሞች ፖሊሶች ይነግርና ይዟቸው ይመጣል። ከዛ ሲመጣ አባቴም ምግብ ገዝቶ ሲመጣ ሁሉም እኩል ተገናኙ። አባቴም በካቴና እኔ ምን ሆነሽ ነው ሲሉኝ ይሄው እንደዚህ ነው አልኳቸው። እስኪ ነይ ወደዚህ ውጭ ወደዚህ ሲያወጡ እጃ አንደኛ አታይም አይደለም ሁለተኛ እርጉዝ ናት አጪ ልጅ አሁናት። እሺ ታዲያ ሶስተኛ ደግሞ ሰውነቴ ተበጣጥሶ ማለት ነው ልብሴ እንደዚህ ተጣብቆብኝ ከላይ ላይ በቃ እንዲ የሚደመው በልብሴ ውስጥ ያስታውቃል። ከዛ በኋላ ምን ይደረግ ተባለ። አባቴን ወደ እስር ቤት እኔን ወደ ሆስፒታል አስገብቶኝ ሰራተኛ ገና እንትን ተብሎልኝ ሻወር አስገብቶኝ ከላይ ውሃ ያፈሰሱብኝ ልብሴን እንደዚህ ያደረጉ በውሃ ያስነኩ የደረቀብኝን ልብስ ማለት ነው በውሃ ያስነኩ አስለቅቆኝ ሆስፒታል ምን አንሶላ እንደዚህ ሳይደርስብኝ በአልጋ እንደዚህ እየተሸጎጠ ሳይደርስብኝ ለ15 ቀን ተኛው። ለምን ከደረሰብኝ ይጣበቅብኛል። ከዛ እንደዛው 15 ቀን ተንቼ መድኃኒቱን በየአይነት ሲቀቡኝ ለሙስሊሞች እዛ ባህር ዳር ሆስፒታል ላሉ ተነገራቸው። እንደዚህ ሲያረጉልኝ መስሎ ደና ሆንኩኝ። ከዛ ልጆቼ ጋር ደብረ ዘይት ይዞኝ ሄዱ አጅቦኝ የቤት ኪራያቸውንም የአስቤዛቸውን ሸፍነው አስገቧቸው ልጆቹንም። እኔ ልክ እንደመጣው ሙራዴ ወለድኩኝ። ከዛ ሙራዴን ወልጄ ስራም እዛ ጀመርኩኝ። ለነታዲዮ ሲነግራቸዋል አባቴ እኛ ምንም ሳይቸግረን ሙስሊሞችን ተለማምጣ ነው የምትኖረው። እኛ ይፈሰራለን ሆቴል አለን የቤት መኪና ራሳችን የቻለ ሁሉም ነገር አለን። እኛ ሳይቸግረን ነው ሙስሊሞቹ የምትለማመጠው ብሎ ይነግራቸዋል ለኩሪፍቱ ባለቤቶች ማለት ማን ነው ድባው አባትሽ? አባቴ ያው ታዋቂ ናቸው ቤተሰቦቼ ባህር ዳር ላይ አዛ ብሎች ይነግሯቸው። እነዛ ደግሞ ምን ያረጋሉ ሱሪና ኮት ዩኒፎርም ተሰፋልኝ እንደውም እዚህ ያለ አምጥቻለሁ ጉርድና ኮት ነበር እሱ አይሆንም ብሎ ሱሪና ኮት ተሰፋልኝ ላንቺ ብቻ በቃ ተነገራቸው ሚስጥሩ ማለት ነው። ሲጀምር ደግሞ ሙስሊም እዛ ግቢ ውስጥ የለም ኩሪፍቱ ላይ ካፊር ብቻ ነው እንዳለው ክርስቲያን ብቻ። ከዛ ተሰፋልኝ ሂጃብ የሚባል ነገር አይቻልም ተባለ። ሂጃቤንም ሊያስጥሉኝ በቃ ስገባ ሂጃቤን ይወስዱብኛል። መስገድም አይቻልም ተባለ። ተከለከልኩኝ እንዳልሰግድም ተደረኩኝ። ከስተመር ያለ አንቺ ትሰግጃለሽ እንዴ ማለት ተጀመረ። አንድ ቀን ከቀረው 300 ብር አንድ ቀን ከቀረው 4 እንደዛ ሲቆርጡ በወር 4500 ብር የቀጠሩኝ ማለት ነው። በወር 2000 ብር 1000 ብር ማገኝበት ሰዓት አለ። ለብሩን ራጥኝ ሲመር ያ ረቢ አላህ እንዶ ያንተ ባሪያ ከሆንክ አንድ መላ ፍጠርልኝ ብዬ በቃ አለቀስኩኝ። ባለቀስኩት ልጄ ታመመብኝ።
ሀቢቤ ማለት ነው። ሲታመምብኝ ማደርገው አማራጭ አጣው። ልክ እንደባለፈው ታመመብኝ። እሱ ሲሞት እንደታመመ ያ ረቢ አላህ እሱንም ወስደህ በቃ እንትን ልትለኝ ነው ወይ እኔ በሱ ቦታ ልሞት ነው እንዴት ነው የምታረገኝ ብዬ እያለቀስኩ እያለ አንድ ማሚ የምትባል ቦሌ ላይ የምንታወቃለኝ ውጪ ነው የምትኖረው እሷ ለሷ ሚስኮል አድርጌ ማሚ እኮ ልጅ ሀቢቤ እንዲህ ታመመብኝ እንዲህ ስላት እኔ ብር በሰው በኩል ሐዋላ አረግልሻለሁ ልጁ ሙሉ እንትን ሜዲካል አስነስተሽ አሳክሚ ብላ ብር 5000 ብር ትልክልኛለች። ከዛ 5000 ብሩን በሰው ሐዋላ ታረግልኛለች። ጨው በረንዳ አካባቢ ማለት ነው። እስማኤል ይባላል። ሄጄ እንዲህ ያለውን ታሪክ ነገርኩት። ስነግረው ቀብሩንም ተቀብዬ ልጁን ባሳከምኩ ልጁም ደና ሆነልኝ። ታሪኬን በሙሉ ነገርኩ። ከዛ ያዲኑ ነው ለነዳሩ ላልቃመም አየር ጤና አካባቢ ላለች ማንድ ከዲጃ የምትባል ማለች ለነሱ ነገራቸው። ከዛ ለነሱ ነገራቸው። እነሱም በቃ ልጆቹን እናስተምርልሻለን ተብለው ልጆቼ ለማስተማር ዳሩ ቃል ገባልኝ። ከዛ ሶስቱንም ሊያስተምራቸው ማለት ነው እንሱ ቃል ገባልኝ። ከዛ በኋላ የቤት ኪራይ የ3 ወር ተከፈለልኝ። መጣሁኝ እዚህ መጥቼ ቢስሚላ ያየሁት ችግር ከዛ አይባ ወደ አለም ገና መጣሽ? አዎ እዚህ ዋቶ መጣው። ቤቱ ማብራት አልነበረውም፣ ውሃም አልነበረውም። ብቻ እንዲህ ያልተባለ ስቃይ ያየው። መጨረሻ ላይ ወር ከ15 ቀን እሳት የሚነድበት በቃ ምን አለድበት ነገር አጣ። በጣም ተጨጋገም ከሚገባ በላይ ማለት። ከዛ ልጆቹ ሶስቱም ታመሙ። ሶስቱም ሲታመሙ እነዚህ ልጆች እንግዲህ ልሞቱ ነው። እኔ ችግር የለም አልንገር አንዱ የቤት ኪራይ ሲከፍል ሌላውን ደግሞ እንዲያድርጉ ማለት ከባድ ነው። ወደ ቤተሰቦቼም እንዳልሄድ ደግሞ ያለብኝ አማና አለ። ያ ረቢ አላህ እነዚህ ልጆች ምን ታረቃቸው አልኩና በቃ ውስጤ በጣም ተጨነቀ። ከዛ እዚህ መስጊድ ሄድኩና እንድሪስ ማለት ነው አንተ አልኩት የሆነ ሸሪፍ የሚባል የሚጠብቃል። ሸሪፍ አልኩት ወይ እዚህ ሀገር ሙስሊም የለም እንዴ አልኩ። አለ አለኝ። ታዲያ ልጆቼ ሲሞቱ እኔ ማልቀሴ አይቀርም ያኔ መጥቶ መቅበራቸው አይቀርም። እሺ ለልጆቼ የሆነ ነገር ለምን አይደረግላቸውም? ሊሞቱብኝ እኮ ነው። እስኪ ቆይ አብዱራህማን ይባላል ለአብዱራህማን ነግርልሻለሁ አለኝ። አብዱራህማን ማለት እዚህ ጋር ዳቦ ቤት የለም ባጃጅ ተራው ጋር እሱ ነው እሱ ባለቤት ነው። ከዛ ሄዶ ለሱ ሲነግረው 150 ብር ይሰጥና አላህ ያርግልሽ ባላት ይለዋል። አረ አብዱራህማን እኔ እቺን ብር ከምሰጥ አንተ ራስህ ሄደ ልጆቿንም አይተ እሷንም ብታያት የተሻለ ነው ይለዋል። ከዛ ሲመጣ ልጆቹ ሙራዴ 6 ወር ነው ይዤ መጣሁት። በዛ ሰዓት ሙራዴን አቅፌ ሁለቱም ከጎን ያስተኝቼ ቁጭ ያለቀስኩኝ ነው እኔ ማለቸው ማለት። ከዛ ሲያያቸው ለካ ልጆቹ አይናቸው ፍጥጥ ብሎ ተገለባብጠዋል። ምክንያቱም ከረሃብ የተነሳ ማለት። ከዛ ጤና ጣቢያ ባጃጅ አምጡልኝ ብሎ ባጃጅ ይዞ ጤና ጣቢያ ሄድን። ጤና ጣቢያ ስንሄድ አራ እኛ የሞተ ነገር እንዴት ነው የምናክመው? ወደ ጥቁር አንበሳ ተብሎ ሪፈር ወደ ጥቁር አንበሳ ተጻፈላቸው። ሶስቱም ገቡ። ሶስቱም የአንጀት መጣጣፍ ነው ያዛቸው ልጆቹ ማለት 15 ቀን የራብ ችግር ማለት። ከዛ አብዱራህማን ጀዛ ከይሩን አላህ ይክፈለው። ካሰበበት አላህ ያድርሰው። ልጆቹን አላህ ለትልቅ ደረጃ ለዲን አላህ ያድርሳቸው። እሱንም አላህ ጀዛውን ይክፈለው። ጀነት አላህ ያድርገው። ለሰው ጥሩ ይሰራ አላህ ጥሩ ይሰራለታል። ወላሂ ልጆቹን 15 ቀን ሙሉ ወጫቸውን ሸፍነው አሳክሟቸው። ከዛ ልክ እንደወጣን ረመዳን ገባ። መስጊድ ላይ ተነስቶ አልቅሶ ባካችሁ ችግሩ ለአላህ ብቻ የሚናገር ለሰው የማይናገር እንደዚህ አይነት ሴት አለች። 3 ልጆች ያዘች የተማረችም ናት። በትምህርት በኩልም አላህ ላለላትም እንጂ ባካችሁ እየሄዳችሁ ሴቶች ማክስት ነኝ እየተዋወቃችሁ ወንዶች ማጎት ብላችሁ እየተዋወቃችሁ እነዚህ ልጆች ማብሰር አለባችሁ። አብሽሩ ባሏችሁ ሄዱና አለ። ከዛ አልሐምዱሊላህ አላህ ታሪክ ቀያሪ ነው። ሴቶቹም ፍራሹንም ልብሱንም ምኑንም ለልጆቹ ይዞ ሲመጡ ወንዶቹም እንደዛው ከጤፉም ከምኑም ሲያመጡላቸው አልሐምዱሊላህ ዛሬ የምታዩትን ቤት በሙስሊሞች ታሪክ ተቀይሮ ማለት ነው አላህ ለዚህ ያደረሰው። ከዛ እንደዛ እየተባለ ቁርአን ይቀራልሽ ተብሎ ፎዚያ የምትባል አዲስ ሰፈር ነች። አሁን ወደ ማማ ገብታለች። ፎዚዬ ቁርአን ልታስቀራልኝ ወስና ሚካኤል ቁርአን ይቀራልኝ ጀመረ። ቀሪያ ማለት ነው ለአይኔ ማለት ነው። ከዛ አይኔ ለመጀመሪያ ቀን ለ30 ደቂቃ ተከፈተ። ለሁለተኛ ቀን ለ40 ደቂቃ ተከፈተ። 2 ወር ከተቀራልኝ በኋላ ማለት ነው። ከዛ ጥፍት አለ ተከፍቶ ይጠፋል። በዛ ደቂቃ ብቻ ማለት ነው።
ከዛ ያ ረቢ አላህ አንተ ምን ታመጣ ይሁን እስኪ ከሰብር ይሁን እንደ እያልኩኝ ሰብርም እያረኩኝ እዚህም ቤት ቁርአን እየቀራው ለሊቱን ሙሉ ቲቪ እንደከፈትኩ እያደርኩኝ መጨረሻ ላይ ከስንት ከ5 ሰዓት ለ6:10 ጉዳይ ሲባል አይኔን ቅጥል ያረገኝና ይበላኝና ወላሂ አላህ ውስጤን የሚያቀላ ሻሂዴ ነው ከውስጤ ትል ይወጣል ከአይኔ ውስጥ ማለት ነው። ከዛ በኋላ ያ ትል ደግሞ ምን ይሆናል ልክ እዚህ ከወረደ በኋላ ፍርፍር ይልና ይሞታል። ከዛ ቀይ ነገር ለኡስታዞች ማሳየት አለብን ብለን በባዝሊን ዕቃ አድርገን ይዘን ጧት ስንወስድ የተፈጨጨው ነው የሚሆነው ያላ ታሪክ ማለት ነው። ከዛ ከ6 ሰዓት ጀምሮ እስከ 11 ሰዓት ተኩል ይከፈትልኝ ጀመረ ለሊቱ ማለት ነው። ከ6 ሰዓት ጀምሮ እስከ 11 ሰዓት ተኩል ይከፈትልኝ ነበር። ልክ 11 ሰዓት ተኩል ሲሆን ደግሞ መልሶ ይጠፋል። አንድ ቀን እንደውም እንድሪስ ሄጄ መስጊድ ሰግጄ ስመጣ መንገድ ላይ ጠፋብኝ። የት ብዬ ልሄድ ቁጭ ብዬ እስከሚነጋ አለቀስኩኝ። ያን ቀን ማለት ነው ያ ልሰግድ ሄጄ ሱቢ ልሰግድ ሄጄ ሰግጄ ስመጣ ጠፋ። የት ብዬ ልሄድ መጀመሪያ ያየው ስለወጣሁኝ አሁን የት ብዬ ልሄድ ቁጭ ብዬ አለቀስኩኝ። ከዛ ሲነጋ ሰው ምን ሆነሽ ነው ሲሉኝ አይ በቃ ወደ ቤት አድርሱኝ ወደ ቤት እንድታደርሱኝ ነው አልኩኝ። ሚስጥር ይላል ብቻ እንጂ ለሰው አላወራም አልኩና ዝም ብዬ ገባሁኝ። ከዛ ረመዳን ውስጥ ደግሞ ከ4 ሰዓት እስከ 11 ተኩል ሆነ። ለይለተጁ ደጀ ሰግጄ እመጣለሁ። ደግሞ አላህ ደግሞ ሰበብ አለው ሲል ደግሞ በቃ እንደዛ ያለ ቁርአን ወደ ዋስ ተቀየረልኝ። ዋግምትም ተደረኩኝ። ዋግምት ከተደረኩ በኋላ ቀንም በፈለገበት ሰዓት መጥቶ ይከፈትና ጥፍት ይላል ደግሞ መልሶ ማለት ነው። ከዛ በኋላ በቃ ኡስታዞቹም በጣም አስቸግራቸዋለሁ መሰለኝ ሲቀራልኝ ማለት ነው። ለጀማዓ ነው እንጂ 1-2 ኡስታዝ አይቀራልኝም ነበር። በጀማዓ 7 8 9 10 ሆኖ በዛ ላይ ደግሞ ሴቶቹ እግሬ ላይ ተቀምጠው ይዞኛሉ የሚቀራልኝ ማለት ነው። አንድ ቀን ፉሪ ያዙኛሉ አምልጫቸው፣ አንድ ቀን ማማ ያዙኛሉ። ከዛ ኡስታዞቹ እኔ አልቀራም ማለት ተጀመረ። ሙስጤን ከፋኝ እንደዛ ሲሉ ማለት ነው። ብዙ ኡስታዞች ተደርድሮ ይቀራሉ ለሰዎቹ ግን እኔ ሲሄድ እኔ አልቀራላትም ያም እኔ አልቀራላትም ሲል እኔ ሙስጤን ሲከፋኝ በቃ ይሄ ነገር አላህ ስላልፈቀደ ነው ወይ ከኔ ያቂን ወይ ከነሱ ያቂን ሊሆን ይችላል። አላህ ነገር አይታወቅም። አላህ ራሱ መክፈት ይችላል። በቃ እኔ ሰው ፊት ሄጄ ለምን እንደዚህ ይሆናሉ ለምን ውስጤ እስኪ ከፋኝ ድረስ እሆናለሁ አልኩኝና ቁርአኑን አቆምኩኝ። ቁርአኑን ካቆምኩ ጀምሮ ልክ 8 ሰዓት ይከፈታል። ለይል ሰግዳለሁ 9 ሰዓት ተመልሶ ይዘጋል። አሁንም ማለት ነው የለም በቃ 8 ሰዓት ይከፈታል። እሱም ያው ቁርአን ስለምቀራ ለሊቱ ልጆቼም የቤት ስራ መሰራላችሁ ከዛ በኋላ ነው። ከ8 ሰዓት በኋላ ነው 8 ሰዓት ይከፈታል። 9 ሰዓት ሲሆን ደግሞ ተመልሶ ይዘጋል። አላህ ብቻ ምክንያት አለው። እሱ ያለውን በሙሉ አይቻለሁ። በቃ ረሃቡንም አይቻለሁ። እሱ እንዳለው ቤተሰብ የሚፈትንሽ ያለኝን ተፈትኜ አይቻለሁ። ልጆቹም ይታመውብሻል ተቸገር ያለሽ አለም ተቸግሬ አይቻለሁ። አይንሽም በቁርአን ታሪክ ይገለጻል ብሎኛል። በቁርአን ታሪኩን አይቼበታለሁ። በቃ ሁሉም ነገር አይቻለሁ። እኔም ለልጆቼ መቆየት አይቼበታለሁ ሁሉንም ነገር ማለት ነው። ግን አላህ ተፈትኖ ከሚያወጡት አላህ ያድርገንና ሰብሩን አላህ እንዲወፍቀኝ። ዛሬ እናንተን ሳላያችሁ ነው አብሬያችሁ የተቀመጥኩት። ነገ በአላህ ቃል ታሪክ ተሰርቶ እያየኋችሁ የአላህን ቃል የምንመሰክርበት ቀን ስለሚናፍቀኝ ይቺን ብቻ ዱአ አድርጉልኝ፣ እኔም ዱአ አድርግላችኋለሁ። ባጭሩ የኔ ታሪክ ይሄን ይመስላል። ስለዚህ አላህ ለሁላችንም ሰብር እንዲሰጠን ከፈተና ደግሞ የማንችለው ፈተና አላህ እንዳያመጣብን ልጆቻችን አላህ እንዳይፈትነን እዚህ ይሄን እንትን ባሉ ብቻ ይሄን ይመስላል የሰው ህይወት ታሪክ እና እንድንማማር ነው አላህ የወፈቀን። ይሄን አይዟችሁ ዱአ አድርጉ ይሄን ታሪክ ብቻ እንድናይ ማለት ነው። እኔ የሚናፍቀኝ ይሄ ብቻ ነው፣ ሌላ ምንም አይናፍቀኝ ወላሂ። ለአንድ ቀን የአላህ ቃል መስክሬ ለአንድ ቀን ቁርአን ይሄን ታሪክ ሰርቶልኛል ብዬ ትናንት ቤተሰቦቼ ያንቺ አላህ ምን ያደርጋል ያሉትን ቤተሰቦቼ በአይን ቆሜ አይቻቸው በአይን አንድ ቀን ጀማዎች ፊት ቆሜ አላህ
እኮ ይሄን ታሪክ የሰራልኝ ጌታ ነው ብዬ ከዛን ቀን በኋላ ቢሞትም የሚቆጨኝ ነገር አይደለም። አላህ ታሪክ ብቻ ለመግለጽ ነው እንጂ አላህ ሁለት የሚወዱትን የወሰድኩበት ጀነት ወፍቀዋል እሱ ሰብር ካደረገ ብሎታል። እኔ ዱንያ ላይ ብዙ አይቼ ኃጢአትን ልሰራበት ሳይሆን ፈልገው የአላህ ቃል ብቻ ታሪክ ተሰርቶበት ለአንድ ቀን ምስክር እንድቆም ነው የምፈልገው ኢንሻአላህ ተዓላ። እና እናንተም ዱዓ አድርጉልኝ ኢንሻአላህ እኔም ዱዓ አደርግላችኋለሁ። አጭሩ የህይወት ታሪኬ ይሄን ይመስላል።